ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ባለፉት 2 ቀናት በተለያዩ የአማራ ክልል አካባቢዎች በተደረጉ ተጋድሎች ከፍተኛ ድሎች መመዝገባቸው ታውቋል። በተለይም ከምርኮኞች አንጻር ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት በፋኖች እጅ መግባታቸው ነው የተገለጸው። በወሎ የአገዛዙ ከፍተኛ ወታደራዊ መሳሪያ በፋኖች ጥቃት ተቃጥሏል። በስናን ጎጃም ወደ 100 የሚጠጉ ምርኮኞች በቁጥጥር ስር መዋላቸው ነው በቪዲዮ ተደግፎ ከወጣው መረጃ ለማወቅ የተቻለው። በየአቅጣጫው የሚካሄደው የሉና ተጋድሎ በተጠናከረበት በዚህ ወቅትና አብዛኛው የአብይ አህመድ ሰራዊት በምርኮና በራሳቸው ጊዜ እጅ እየሰጡበት ባለበት በዚህ ወቅት አብይ አህመድ ተጨማሪ ወታደሮችን እያሰለጠነ መሆኑ ታውቋል። በሺዎች የሚቆጠሩ ወታደሮች በልዩ ኮማንዶ ሰልጥነው ወደ አማራ ክልል እንደሚላኩ ነው ለማወቅ የተቻለው። በዚሁ መርሃ ግብር ላይ ሌተናል ጀነራል ሹማብደታ ኤርትራን የጨመረም ካርታ ያለበት ሽልማት እንደተበረከተላቸው ለማወቅ ተችሏል። በአማራ ክልል ወቅታዊ ጉዳይ ላይ እናተኩራለን። የዘውትር ተሳታፊያችን መስመር ላይ ይገኛል። እንግዲህ ድሎቹን በተመለከተ ያሉትን መረጃዎች ልታካፍለን እድሉን እሰጣለሁ። በርካታ ወታደሮች ተማርኳል። የአማራ ክልል በምርኮኞች ተጥለቀለቀ እስኪባል ነው የደረሰው። ዋና ዋና የተጋድሎ እንቅስቃሴዎችን መረጃዎችን ልታካፍለን ከቻልክ አመሰግናለሁ መሳይ። እንግዲህ የአማራ ፋኖ ጠፋ ተብሎ ከበሮ ተይዞ ሲመታ እንደሰነበተ ይታወቃል። እንግዲህ የመከላከያ ትልልቅ ጄኔራሎች ከአማራ ምስለን ያስተዳደር ጋር በተቆጣጠሯቸው የዞንና የወረዳ ከተሞች ላይ ህዝቡን በግድ በመሰብሰብ በቃ ፋኖ ተበተነ፣ በገዳም ያሉትም አሁን እጅ ለመስጠት ዝግጅት እያደረጉ ነው፣ ለአንዳንዶችም የሚፈልጉትን ስልጣንም ይሁን ገንዘብ መሬትም ይሁን የተለያየ ነገር ሰጣችሁ፣ ታቦትም ቢሆን ተሸክማችሁ አስገቧቸው፣ የአማራ ክልል ከዛ ውጪ ሌላ ምርጫ የለውም፣ እንዲህ ካሉ ግን መተን እንበተናቸዋለን ብለው እየዘፈኑ ባለበት ሰዓት የተናገሩት ነገር እንግዲህ አየር ምድሩን በሞላበት ሰዓት ጠፋ የተባለው የፋኖ ኃይል በጎጃም፣ በጎንደር፣ በወሎና በሸዋ ታሪካዊ ድል ነው የተጎናጸፉት። መከላከያውን በርግጥ እንደ ቆላ ከብት ነው በጅምላ ሲነዱት በምርኮ ሲይዙትና የታጠቀውን መሳሪያ ዲሽቃ፣ ሞርተር፣ ስናይፐር፣ ጥቁር ክላሽ ከነ ከባባድ መሳሪያዎቻቸው እየማረኩ በእጃቸው የተቆጣጠሩ እንደሚገኙ ነው በቪዲዮ እየተመለከትን ያለ ነው። በተለይ ደግሞ አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ከወልዲያ ከተማ አቅራቢያ ጥቁር ውሃ ከተባለ ቦታ ላይ የሚኒሊክ ህዝብ በፈጸመው ማጥቃት አንድ ዙ 23 ከነ ኦራሉ በአርፒጂ መምታቱን ተከትሎ ከጥቁር ውሃ እስከ ሳንቃበር ያካለለ ከባድ ጦርነት ተደርጓል። እንግዲህ ይሄ ዙ 23 ዘንዶ ጅራት በተባለ ቦታ ላይ ነው የተመታው። በተደረገው ውጊያ በቅሎ ማነቂያ የተባለበት ቦታ ላይ ጠንካራ ውጊያ ተደርጎ ዙ 23 እና ከነ ኦራሉ የተመታበት ኃይል ከበባ ውስጥ እንደገባ ሲታወቅ፣ በሌላ አቅጣጫ እነዚህን ከበባ ውስጥ የገቡ ኃይሎችን ለማስለቀቅ በሚል በርካታ ሰራዊት በተለያየ አቅጣጫ ተንቀሳቅሶ ነበረ። ነገር ግን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 1 አሳምነው ክፍለ ጦር እና የዞብል አምባ ክፍለ ጦር በጋራ ባደረጉት የመልሶ ማጥቃትና በኋላም ደግሞ ወደ ሙሉ ማጥቃት ተሸጋግረው ከፍተኛ ድል ነው የተጎናጸፉት። በተለይ በቅሎ ማነቂያ የተባለውን ቦታ ለማስለቀቅ ሌላ ኃይል እንቅስቃሴ እንዳያደርግ አጋዥ ኃይል እንዳይመጣ ለማድረግ ድልብና ሰከላ በተባሉ ቦታዎች ላይ የምስራቅ አማራ ኮር 1 ከፍተኛ የሆነ የመግታት ስራ በመያዝ በተለይ በቅሎ ማነቂያ ላይ የነበረውን ኃይል ደምስ ሰውታል ማለት ይቻላል። እንግዲህ የተመታው ኃይል ከ30 በላይ በአንደኛዋ ጦር እንኳን ብቻ ከ30 በላይ ያገዛዙ ጦር ተገሏል። ከዚህ ቁጥር በላይ እጅ ሰጥቷል። በርካታ የጦር መሳሪያዎችን በእጃቸው ማስገባታቸውንና የጦር አመራሮች ጨምሮ በውጊያው እንደቆሰሉና እነዚህን የቆሰሉ የጦር አመራሮችን ለማውጣት በርካታ ሰራዊት እንደረገፈ ነው መረጃዎች ያመላከቱ